ስሜ ሳምራዊት ይባላል። ንፋስ ስልክ ላፍቶ ወረዳ 15 ተገልጋይ ነኝ። ስራዬ ተርሚናል አገልግሎት ነው። ሽመልስና ተስፋዬ ይባላል እና መንግስታችን በጣም ብዙ አገር ተኮር ስራዎች ሰርቷል። እኛ ተርሚናል ይሄ ሰፈር በፊት የነበረው በጣም አስጊ ነው እና ይሄ ሰፈር በጣም ያስፈራ ነበረ። ድሮ በመንገባበት ሰዓት በጣም ያሰጋል፣ ያስፈራል። እንደ ልባችን አንንቀሳቀስም። ማታ 12 ሰዓት ከሆነ በኋላ ህብረተሰቡ በጊዜ ነው የሚገባው። በጊዜ ካልገባ ይሄ አጫሉ መንገድ የተሰራው መንገዶች በቃ ጠዋት ላይ ሲወጣ ሰው ልጅ በቃ ጉዳት ደርሶበት ብዙ ችግሮች ናቸው የሚገኙት ነበረ። በአሁን ሰዓት ግን መንግስታችን ብዙ አገር ተኮር ሰርቷል፣ ልማት ተኮር። እግዚአብሔር ይመስገን በጣም ደስተኛ ነን። ለኛ ስራ እድል ፈጥሮልናል። ወረዳ 15 ተርሚናል አገልግሎት ነው። ይሄ አሁን ተርሚናል ያለውበት ተርሚናል ስራ ቦታችን በጣም እዚህ ጋር ራሱ አስፈሪ ቦታ ነበረ፣ በጣም የሚያስፈራ። አሁን ግን እግዚአብሔር ይመስገን መንግስታችን እዚህ ጋር የህፃናት መጫወቻ እዛ ጋር ሰርቷል። እዚህ ጋር ለኛ ተርሚናል አገልግሎት፣ ታች ጋርም ሌላ ተርሚናል አለን። ስራ እንሰራለን፣ እንደፈለግን ወተን እንገባለን። የህፃናት መጫወቻ አለ። ወደዛ ጋር ሄደሽ ብትጎበኚ ማለት ነው ብዙ የተለዩ ነገሮች አሉ፣ አስደሳች ነገሮች። ልጆቻችንን አልኩሽ ከስራ በመናገኛት ረፍት ልጆቻችንን ይዘን የት እንውሰዳቸው ብለን አንጨናነቅም። ወስደን ልጆቻችንን ይዘን መዝናኛ ቦታ አለ ለልጆቻችን የት እናድርሳቸው። ምን ወጣው እዚቹ ጋር ማለት ነው መዝናኛ ቦታዎች አሉ። ልጆቻችን ተዝናንተው ከትምህርት ቤት ሲመጡ አሁን ቅዳሜ እሁድ መዝናኛ አለ። ለምን መንግስታችን እዚህ ጋር ለህፃናት አቅምን ባማከለ ነገር እንዲዝናኑ ልጆች የሰው ልጅ የልጫወት የትጋልሁን ምናም ብሎ እንዳይጨናነቅ በቃ አንድ እናት ልጄን አሁን ህይወት ባቅሟ ልክ ማለት ነው ገንዘብ አለኝ የለኝም ብላ እንዳይጨንቃት ባቅሟ ልክ እዚህ ጋር ልጇ እንድታዝናና እድሉ ተሰጥቷታል። እኔ ስሜ ከድር ተሰሮ ይባላል። እዚህ ወረዳ ዋዩ ነዋሪ ነኝ። መኖር ከጀመርኩ ከ10 አመት በላይ ነው። ይሄ ሰፈር የተለያየ ብሎኬት መመረቻ ምናምን ነበረ። ይሄ ፈረስ ምናምን በጣም ብዙ ቆሻሻዎች የሚጠለም ነበረ። ሰው ማታ መሄድ አይችልም እዚህ ሰፈር ላይ። እኔ ከዚህ በፊት ብዙ ሰው ሲዘረፍ ነው የሚያውቀው እዚህ ሰፈር ላይ። አሁን ይሄን ተርሚናል ከተሰራ በኋላ በጣም ጥሩ ለውጥ ሆኖ በጣም ደስተኛ ነው የህዝብ የነዋሪ አካባቢ በጣም ደስታ ይሰማል። እዚህ ሰፈር የሚያው በጣም ጥሩ ለውጥ ስላለ ህዝቡ በጣም ደስተኛ ነው። ይሄን ስለተሰራው በጣም የሚፈልግበት ሰዓት ወክ እያረገ ይሄዳል። ህዝቡ የሚፈልግ ሰዓት ላይ ቢትሄድ ሰው በወክ ነው የሚሄደው። በፊት ራይድ ምናምን ባጃጅ ኮንትራ ይዞ መሄድ፣ አሁን ሰው በእግረኛ እየሄደ ነው የሚገባው። ሰፈሩ አካባቢ ላይ ይሄ ከተሰራ በኋላ በጣም ሰላም መጥቷል። ህዝቡ በጣም ደስተኛ ነው። አሁን ጅብሪል ቡና እባላለሁ። የወረዳ 15 ነዋሪ ነኝ። ስለ ኮሪደሩ በጣም የሚያምርና ጥሩ ነው። ለአይን እይታም የሚስብ ነው። በጣም ደስ የሚል ነገር ነው። በፊት እንዲህ አልነበረም። ይሄ ሰፈር ብዙ ሰው የሚሄድበት የሚፈራበት ቦታ ነበር። እዚህ ጋር ኮብልስቶን የሚሰራበት ብሎኬት የሚሰራበት ምናምን ቆሻሻ የሚጣልበት ነበር። አሁን እንደምታዩት ደስ የሚልና ተርሚናል ሆኖ እያገለገለ መንገዱ ደግሞ የሚያምር ሰው ደግሞ በፈለገ ሰዓት የሚንቀሳቀስበት ሰፈር ሆኗል። በጣም የሚያምር ነው። ይሄ ብቻ አይደለም፣ የስራ እድል ብዙ ፈጥሮልናል ለወጣቶችም ለኛም። መዋያም አለው እንደዚህ ኳስ መጫወቻ ቦታዎች፣ ሱቆች፣ የሚያማምሩ ደግሞ መዝናኛና መናፈሻ ቦታዎች ያለውና በጣም የሚያምር ለአይን እይታ የሚስብ ደስ የሚል ኮሪደር ነው። ደስ የሚል ደግሞ የሰው እንቅስቃሴ ያለበትና ሰው ደግሞ በደስታ መጥቶ እየተገላገለበት ያለው ቦታ ነው። በጣም ደስ ይላል።